ከአመታት በፊት ምንም ነገር ሳይኖረው ምንም ነገር የለኝም አይናችን እያየ ህይወቱን የቀየረ ሰው ናውጣዋ ይህ ሰው በሺዎች የሚቆጠሩ ኔጌቲቭ ኮሜንቶችን ወደ ነዳጅነት ቀይሮ 30 ምናምን ሰራተኞች ሚሊየንስ ብሮች ሰርቻለሁ። ቦሌ ላይ G+3 ላይ የሚገኘውን ሙሉ ቢሮውንና አዲሱን ቁጥር 2ቱን ሬስቶራንቱን አስመርቋል። አዲሱን እና ግዙፉን ቢሮውን ያስጎበኘኛል፣ ፖድካስቱ ላይም አቅርቦኛል። ዛሬ እንግዳችን ሚኪ ስታር ነው። እንዲሁም የሱ ቪዲዮ ኤዲተር የኔን የስታርስ አካዳሚ ስልጠና እየተማረች ስለሆነ ስለኔ ማስተር ክላስ ግልጹን እውነቱን እንድትነግረኝ አድርጌያለሁ። አሁን ግሽ the number 1 ኤዲተር ኮርሱን እየወሰድሽ ነው? እንዴት ነው? ግን ይህንን ሁሉ ለማድረግ የቀጠረኝ ስንት ሰዓት መሰላችሁ? ማን ያዟል? ሌሊት 10 ሰዓት ነው እና ያለኝ በጣም አስቸኳይ ትልቅ የኤዲቲንግ ፕሮጀክት ነበረብኝና ለ20 ሰዓት ያክል አልተኙም። እስከ ሌሊት 8 ሰዓት ተኩል ድረስ እየሰራን ነበር። የተኛነው ለ30 ደቂቃ ብቻ ነው። 9 ሰዓት ከ48 ላረፍድ ነው። ምንም ማድረግ አልችልም። እናም በእንቅልፍ ልቤ ነበረ ሲሄድ የነበረው። ተመልካቾቻችን እንግዲህ በሌሊት እናም ምንም አልለቀውም። ያው ከፈዘዝኩባችሁ ምንም ማድረግ አልችልም። እየሄድን ነው እንግዲህ ወርደናል። ቲሞቹ እንዲቀበሉኝ መኪና ልኮልኛል። አሁን ወደሱ እየወሰዱኝ ነው። ደፕሌና በሳን ነው ለምትነሱ እናንተ እኛ ወደዛ እንደላጅ አሁን እሱ ጋር ደርሰናል። what's up everybody ሰላም ራስፈና አይደለም ሌሊት ነው የምሰራው በብዛት። ስለዚህ ተኛ ተዋጣማ ጧጣ ነው የምተኛው በብዛት። ስለዚህ አሁን ከ10 ሰዓት ነበር ብንነሳው እንግዲህ እሱ ስላልፈደ ከሌሊቱ አሁን 10 ከ37 ነው። so let's do it ወደ ጂም እንሄድ። ተከተሉ። ከተማው ባዶ ነው እንደምታዩት፣ ማንም ሰው የለም። ሁሉም አልጋው ላይ ነው። ተመልካቾቻችን አሁን ማን ጂም ወደሚሰራበት ቦታ እየገባን ነው። ባለፈው ቃል በገባሁት መሰረት የኔን የቪዲዮ ኤዲቲንግ ትምህርት የምሸልም ይሆናል ማለት ነው። ዛሬ ይሄንን እጣ የሚያወጣልኝ ዳንኤል ይባላል። የኔ የኤዲቲንግ ተማሪ ነው። በጣም ጎበዝ ተማሪ ነው። ዮሴፍ C7H እና አቦጊዳ 24 እንኳን ደስ አላችሁ። ኢንስታግራም ላይ ጻፉልኝ። እኔ ጂም ጀምሬ ነበርና እሺ 4 ቀን ብቻ ነው የሰራሁት። ለምን በወር ውስጥ ማለት ነው። በዚህ ምክንያት ስለ ዲሲፕሊን እንዲመክረን ጠየቁት። ብዙ ታዳጊዎችና ወጣቶች የሆነ ዓላማ ለማሳካት ፓሽናቸውን ለመከተል ሶሻል ሚዲያ ኮንቴንት ለማድረግ ሙዚክ ስቱዲዮ ገብቶ ሙዚክ ፕሮዲዩስ ለማድረግ ቢዝነስ ለመጀመር ሲነሱ አዲስ ነገር ነው፣ አያውቁትም። ከዛ ውስጣቸው ውስጥ ያለው ቫይብሬሽን ኔጌቲቭ ይሆናል ወይም መጥፎ ስሜት ይሰማቸዋል። ዲሲፕሊን ማለት የሚያስጠላህን ነገር እንደምትወደው አድርገህ መስራት ነው። በእርግጥ ምቾት የሚነሳ ነገር ነው የሚያሳድገው። ራስን ስትሰብር ነው የምትጠገነው። አሁን ስፖርት እየሰራው ሴሎቼ ብጥስጥሳቸው ይወጣል። ይሄን ስለዋል 15 ከዛ ኋላ ይጠገናሉ፣ ጠንካራ ይሆኑ። ወይኔ ብዙ ወጣቶች ወይም ታዳጊዎች ወይም ቲኔጀሮች የሆነ የምትፈልጉበት ቦታ አለ። ያን ቦታ ማሳካት ትፈልጋላችሁ። ወደዛ ስትሄዱ ግን የሆነ ጥሩ ስሜት አይሰማችሁ ማለት ውስጣችሁ ልሽ ይላል። ስሜታችሁ ይበጠበጣል። አንኮምፎርታብል ትሆናላችሁ። ስሜታችሁ መጥፎ ነው ማለት ያ የምታደርጉት ነገር መጥፎ ነው ማለት አይደለም። ስሜታችሁ መጥፎ ሆነ ማለት ይህንን ነገር አእምሯችሁ አልለመደውም፣ አዲስ ነው። ስለዚህ እሱን ነገር ደጋግማችሁ ስታደርጉት ነው ሰውነታችሁ ይለምደውና ከዛ በኋላ በጣም ቀላል የሆነ ይመጣል ማለት ነው። እኔ አሁን ስኬጁሌን በቃ ወደ ቀን ማስተካከል አለብኝ ማለት ለሌሊት ኤዲት ማለት ነውና ቀን ወዛትኛል። እንደ ፕላን ነው እንደ ቅዱ አንተ የሚመች ያ ከሆነ እንደዛ አይደለም። ስፖርት ማለት የግድ ብር ያስፈልጋችሁ። እኔ የድሮ ቪዲዮዎችን ተመልክቱ። ጫካ ውስጥ እየሮጥኩ ጂም ብር ስለሌለኝ ራሴን ግን ወደዋለሁ። ራስሽን ውደጂው። ስፖርት መስራት ግን ወክ እያደረኩ አሁን ብር ስላለኝ አይከን ኢንቨስት ማድረግ ይችላለሁ። ያኔ ግን አልነበረኝም። ባላችሁ ነገር መጠቀም። አያችሁ ሚኪ ባለው ነገር እየተጠቀመ ነው አሁን እዚህ ደረጃ ያደረሰው፣ ወደፊትም ትልቅ ቦታ የሚደርሰው። ያላችሁን ነገር ሳትጠቀሙ የትም አትደርሱምና ሌሊት መነሳት፣ ስፖርት መስራት፣ በጣም የሚያስጠላን ነገር ሪሰርች ማድረግ፣ ኢትዮጵያ ውስጥ በየቢሮ ሄዳችሁ ቢሮክራሲ ያለው ነገር ላይ መታገል፣ እሱ ስሜታችሁ በጣም ጠንካራ መሆን አለባችሁ። አብዛኛው የህይወታችሁ ስኬት ከስሜት ብላት ውስጥ የሚመጣ ካረለው ትክክል እንዴ? ተመስጬ እየሰማሁት ነበር። በዛሬው ቪዲዮ የማን ያዟል ሬስቶራንትን ምግብ እሞክረዋለሁ። ለጂም ኢንቨስት ከምናረጋው ለምግብ ኢንቨስት የምናረጋው ይበልጣል። ስለዚህ እንበራለን ማለት ያ በጣም
ለስምንተኛ ጊዜ ይመዘገባሉ። ለሰባተኛ ጊዜ ይመዘገባሉ። ጂም ሰባቱን ይችላሉ። ይሄን ከቻልኩትማ ጀግና ነኝ ማለት ነው። ለሁሉም ሰው መክሮን ነገር ከፈጣሪው ቀጥሎ ስፖርት ያስፈልጋል። ትክክል። ደግሞ እናንተ አይነት ሰውነት አሪፍ ነው። ቀጭን ስለሆነ ዌት ጌን አፍራለሁ ባንዴ ትወፍራለህ። አንድ ቀን እሱንም መስራት አለብህ። ኢዝ ቬሪ ቬሪ ዲፈረንት ካይንድ ኦፍ ፐርሰን። እሱ ነው ራሱ መጀመሪያ ኢንቫይት ያደረገኝ እዚህ እንድመጣ ያ እና ቴንክ ዩ ሶ ማች ለማለት ነው። እንዴት ነው? ቴንክ ዩ በጣም በደ ነው። በጣም አሪፍ አይደለ? እንዴት አገኛችሁት ጂማችን? ኢትስ ሶ ጉድ። በጣም አንደኛ በእውነት ችግር ውስጥ ላሉ ታዳጊዎች ምን ትመክራቸዋለህ? ሲመቱ ወይም እየተሰበሩ የሚጠነክሩ ባህሪ ያላቸው ነገሮች አንቲ ፍራጃይል ይባላሉና እስቲ አይ ቲንክ የሰው ልጅም እንደዛ ነው። እየተመታ የሚጠገን እንደዚህ ከዛ እሺ። ለዛ ነው ስፖርት ስንሰራ ሴሎቻችን ፈርሰው የሚያድጉ። አቅም በጣም በቃ ኤዲተሮች ተበልተናል። የከሰሩ ሰዎች በጣም ጠንክረው ቢዝነሳቸውን ያሳካሉ። የተሰደቡ ሰዎች ሳያቋርጡ ከሄዱ የህዝቡ ልብ ውስጥ ይገባሉ። በተሰበረን ሰዓት እንዳናቁ ፈተናዎችን ወደኋላ ዙር ብዬ ሳይ እኔነቴን የሰሩት ናቸው፣ እንዳነብ ያደረጉኝ ናቸው፣ እንድታገል ያደረጉኝ ናቸው፣ ወደ አምላኬ ወደ እግዚአብሔር የወሰዱኝ ናቸው። እና የሰዎች ችግር ውስጥ ሲወርቅ ጸሎት ማድረግ ይጀምራል። ቪዥዋላይዝ ኢማጂን ማድረግ ይጀምራል። ከራሱ ጋር ማውራት ማንበብ ይጀምራል። እና ፈተና is good። እዚህ ጋር ቁጭ አድርገው ኤዲተሩ ኤዲት ማድረግ ይችላል ማለት ነው። ብር ባይኖራችሁ ቤታችሁ የተበላሸ በጣም ሱሰኛ ቢሆኑ በጣም የሚወዳቸው የሚያፈቅራቸው ምንም ቢያደርጉ የማይጠላቸው አምላክ እንዳለ ቢያውቁና እሱ እነሱ በፈለጉበት መንገድ ቢጠይቁ ይኸውላችሁ ምግብ ለመብላት ያጣው ሰውዬ አሁን 2 ሬስቶራንት ላይ ቦሌና ያዋለም በኋላ 30 ምናምን ሰራተኞች አሉ። እሱ አይደለም ሚሊየንስ ብሮች ሰርቻለሁ። እሱ አይደለም ከአንድም ብዙ መኪና አለ። እሱ ግን አይደለም ዋናው ነገር ምን እንደሆነ ልንገራችሁ። እግዚአብሔር ነው። አሁን ወደ አዲሱ ሬስቶራንት እንሂድ። ተመልካቾቻችን አሁን የማሳያችሁ ማንም ያላየውን ሁለተኛውን የማንያዝባል እሸቱን ግቢ ነው ማለት ነው። ተመልከቱ፣ አዲስ ነው። መጀመሪያ ስንከራየው እዚህ ፉቴጅ ላይ እንደምታዩት ነው። ቤቱ እንደዚህ ነው ያለው ማለት ነው። ይሄ የምታየው እንግዲህ ቀርከሃ ነው። እያንዳንዱን ቀርከሃ ቆርጠን ነው እዚህ ጋር እያንዳንዱን ማስቀመጥ በጣም ከባድ ነው። ሌትስ ጎ ይታያል። እነዚህ ሁሉ ሴል ናቸው። በነገራችን ላይ በጣም ጎበዝ የሆነ ልጅ አለ። እሺ እሱ ነው የሳላቸው። ስንታየው ይባላል። እኔ ገረመኝ ቀርከው ነው ለሁሉም እንደዚህ እንዲቻላችሁ በጣም ይከብድ ነበር። ፍቅረ ማርያም የሚባል ልጅ አለ። በጣም ጎበዝ ነው። ይሄን እንደዚህ አይነት ነገር ማሰራት ከፈለጋችሁ እሱንም እዚህ ጋር ማግኘት ትችላላችሁ ማለት ነው። ላይቱን እኛ ነን የሰራነው። ላይቱን እነሱም ሰርተውታል፣ ግን ኮንሴፕቱን እኛ ያመጣሁት። ስለዚህ ጎማ ነው እንደምታዩት። ጎማ ውስጥ ላይት አስቀመጥን፣ ቀለም ቀባ ነው። በጣም ያማረ ሆነ ማለት ነው። እኔ ነኝ ዲዛይን ያረኳት። አክቹአሊ ሶፋውንም ራስን ዲዛይን ያረክ ሶ ኮንሴፕቱ አሁንም ናቹራል ነገር መሆን መቻል አለበት። እንዴ ነው በጣም ቀለል ያለ በጣም የሚመች ነው። ሲምፕል አንድ ነገር ከተፈጥሮ ጋር ሲገናኝ አያስጨንቅም፣ አይከብድም፣ ውስጥህን ያረጋጋዋል። ግን የብልጭልጭ ነገር ብቻ ብታደርግ ሰዎች ምን ይሆኑ ቦርድ ይሆናል ማለት። የኛ ዓላማ ሰውን ማገልገል፣ ምግብ መሸጥ አይደለም። ኤቭሪቲንግ እዚህ የምናደርጋቸው ነገሮች ባይ ዲዛይን ናቸው። ለምሳሌ እችኛዋ ካያሃት ሀረግ ነች እና እችን የወሰድናት ትግራይ ክልል ውስጥ ያለ የሚገርም ቤተክርስቲያን አለ። እዛ ጣራ ላይ ያሉ ስዕል አለ። ገብቷል። ያ ነው በጣም ኢንስፓየር ያደረገንና ከዛ በተረፈ ኪችናችን ኦፕን ነው እንደምትመለከቱት። እዚህ ሲሰራው በቃ ሰው ያያል። ኪችናችን ኦፕን ነው። የምንሰራቸውን ነገሮች በሙሉ ሰዎች እዚህ ጋር ማየት ይችላሉ። ኤቭሪቲንግ ማለት ነው። ስለዚህ በአቅማችን ስፔሱን ተጠቅመነዋል ማለት ነው። በቃ ይሄ ሬስቶራንት ነው። ስጋ ላይ ነው የምንሰራው ማለት ይታያችኋል። እዚህ ጋር ስጋ ብለን ለጥፈናል ማለት እና ወደ ውስጥ እንገባለን። ወደ ውስጥ እንግባ። ኦኬ። ይሄንኛው የነፍስ ክፍላችን ነው እንደምታዩት። ነፍሳችሁ ላይ የምትሰሩበት ቦታ ነው ይሄንኛው። ሶ እዚህ ትመጡና you can do so many things። እዚህ ጋር እንደምታዩት think outside the box ይላል። አሁን ስናድግ ኮንዲሽን እንደሆነናል። አሁን ለምሳሌ እንበልና በወር 10 ሺህ ብር ቢከፈለው ሰው በወር 100 ሺህ ብር ይከፈላል ወይ ብትለው ቦክስ ውስጥ ስላለ ከቦክስ ውጪ አይመጭራሽ ብሎ ነው የሚያስ። እኔም አሁን እንደዛ ነበርኩ። you see
ስለዚህ ዓላማችን ምን ማለት ነው? ሰዎች እስር ቤት ውስጥ ነው ያለ ነው። ከእስር ቤቱ ሰፋ አድርገን ማሰብ መቻል አለብን። እዚህ ነው በቃ መጽሐፍ የሚያነቡት፣ ቢዝነሳቸውን ፕላን ማድረግ ይችላሉ። እዚህ ደግሞ ሌላም ቪአይፒ ክፍል አለን። ያንኛው ቪአይፒ ነው፣ እዚህም ደግሞ ቪአይፒ ነው። እዚህም ሰዎች መጥተው መስራት ይችላሉ። በረንዳ አለው እዚህ ጋር ካየ፣ እዚህ ጋር ወጥተው ይካን እዚህ ጋር ቁጭ ብለው ሊፈልጉ የፈለጉትን ነገር ላፕቶፖቻቸውን ይዘው ከገርልፍሬንዳቸው ጋር ሆነው ባዝሩም አለ፣ የራሱ ባዝሩም አለው። በጣም ስፔሽስ ነው፣ በጣም ሰፊ ነው። ከፈለጉ እዚህ ጋርም በረንዳ አለ። yes እዚህ ጋርም በረንዳ አለላቸው። ፍቅረኛ ያለው እዚህ ጋር ፍቅረኛ አለ እንዴ? እሺ ይሄ ማርኬቲንግ ቢሮአችን ነው። ኮንቴንት ክሬት ስናደርግ እዚህ ጋር ብሬንስቶርም ያደርጋሉ፣ ቁጭ ብለው ይወያያሉ። ማርኬቲንግ ማኔጀራችን አለች እዚህ ጋር ነው የምትቀመጠው። ዳሴት እዚህ ጋርም ቼዝ ነው የሚባለው። yes ቼዝ ማለት very interesting game ነው፣ ሜንታል ጌም ነው እና ለዛ ነው የኛውን እዚህ ጋር ያስቀመጥነው ማለት ነው። ማርኬቲንግ is a game ምክንያቱም የፈለገ እኛ የሚገርም ቫልዩ ብንሰጥ እንኳን ህዝቡ ካላወቀ ዜሮ ነው የሚገርም። ስለዚህ ማሳወቅ አለብን። ሌላኛው ነገር የአካውንቲንግ ኦፊስ ናት። አካውንታንታችን ፋይላችን ዌል ኦርጋናይዝ አድርገን ነው የምናስቀምጠው። ይሄ የፖድካስታችን ስቱዲዮ ነው። እዚህ ጋር ቁጭ ስላለ እዚህ ጋር ነው ተመልካቾቻችን ፖድካስት የሚቀረጸው። ክብራትና ክብራን የዛሬ እንግዳችን ሚኪ ስታር ነው። ሚኪ ስታር ኢትዮጵያ ውስጥ አንደኛ የሚባል ኤዲተር ነው። እንኳን ደህና መጣህ። እንኳን ደህና ቆየኝ። ፖድካስት የመጀመር ፍላጎት አለ እንዴ? ለምን ነው የሌለ? ሜቢ አሁን ተማሪዎችን ኢንተርቪው ባደርጋቸው ደስ ይለኛል። የትምህርት ቤት ፖድካስት ነገር ከፍቼ አሁን ስታርስ አካዳሚ የሚባል አለኝና ተማሪዎች ምናምን ኢንተርቪው ባደርጋቸው ደስ ይለኛል። ለምን ነው ስታርስ አካዳሚ ለመክፈት ያነቃቃ ነገር ምንድን ነው? ሀገራችን ውስጥ ክፍተት አየሁ በጣም የኮርስ ለመሰለ ብዙ ተማሪዎች ኤዲቲንግ ተምረው ይወጣሉ፣ ግን ገበያው እንደሚፈልገው ፐርፌክት አይደሉም። ያን ያህል ማለት ብዙ ነገር ይቀራቸዋል። ቤዚኩን ተምረው የሚወጡት እና በቃ 2 ወር ሙሉ ተዘጋጅቼ ምናምን ከቤቴ ሳልወጣ በጣም ከስቼ ነበር። ወላ እዛ ቪዲዮ ላይ ቢያዩኝ ፊቴን ያስታውቃልና እስከምከሳ ድረስ በቃ 60 ሰዓት ምናምን ነው ኮርሱ። 60 ሰዓት በጣም ብዙ ነው ለኮርስ እና 60 ሰዓት ሙሉ ተቀልቼ 60 ሰዓቱ እንደውም ኤዲት አድርጎ እንጂ የተቀዶት ከ60 ሰዓት በላይ ነው። ዋው ኮርስ እና አንድ ባንድ ኢንተርናሽናል በሆነ ፕላትፎርም ስኩል ላይ ነበር የጫን ነው የአሌክስ ሮሞዚ ላይ። ዋው መጀመሪያ ግን ያሰብኩት ነው ለመናገር ፍሪ ዩቲዩብ ላይ ነበር። እሺ ግን 60 ሰዓቱን ከበረኝ ዩቲዩብ ላይ ማለት እንደዛ ለፍቼ 2 ወር ስራ አልሰራሁም። እሱን ሳዘጋጅ ምናምን ያው ላምጪው እንዲከፈል እንዲያስገድል እንደሚለው አንቺም በያተምሽ ነው ደግሞ ያን ያህል እንትን አለ ውድም አላረኩባቸው ማለት ቤዚክ የሚማሩበትን ዋጋ ነው እኔ ጋር የሚማሩትና ምን ይለያቸዋል? አሁን ከተማችን ውስጥ ካለው ኤዲት ከሚደረጉ ቦታዎች ያንተ ምን ለየት የሚያደርገው? ቪዥዋል ኢፌክት አለው ማአት ነገር። ተማሪዎቹ ቢያወሩ ነው ደስ ይለኛል። ምክንያቱም ተምሮ ኤዲቲንግ ድጋሚ እኔ ጋር መጥተው ይማራሉ። ብዙዎቹ እንደዛ ናቸው። እንደውም አይ ቲንክ ያንተ ራሱ ኤዲተሮች ይማራሉ። yes እንደውም ብጠይቃቸው ደስ ይለኛል። እጠይቃቸዋለሁ እስቲ እጠይቃቸዋለሁ። ቪዥን ግን ምንድን ነው? ቪዥኔ በቃ አሁን ዩቲዩበር መሆን ነው። የሚገራርም ኮንተንቶችን መቅረጽ፣ ለወደፊት ደግሞ ፊልም የመስራት እቅድ አለኝ። በጣም የሚገራርም ፊልም የመስራት እቅድ አለኝ። ቪዥኔ እሱ ነው። ማንም ያነቃቃ ከዩቲዩበሮች? ሚስተር ቢስት። ሁለተኛ ዶንኪ ቲዩብ በጣም ያነቃቃኛል። ኦኬ እዛ ሰርቻለሁ። ኦሬዲ ወደ 4 ዓመት በሉ የሰሩትና እስካሁን በቃ በቲቪ ከፍቻ አሉ ድሮ የሰሩትን ሾው እና በጣም በቃ የሚገራርም ታይምለስ የሆኑ ሾዎች ተሰርተዋል በዶንኪ ቲዩብ። ዋው ታይምለስ በጣም ክላሲክ። በጣም አንተ ኤዲት ያረካቸው ናቸው። በጣም አሁን የሰለሞን ድራዲስ ብታይ መስዑድ ዱባይ የሄደበት ቪዲዮ ያ እሱን አንተ ኤዲት ያረካው አይደል? እና በጣም በቃ የሚገራርም ቪዲዮ እሱ በጣም ያነቃቀኛል። ሶስተኛ ፖድካስት ነው ማየው። ያንተ ፖድካስት አለ። ወንደርፉል። ክብራትና ክብራን እንግዲህ ከሚጋር የነበረን ሚኒ ፖድካስት እዚህ ጋር ጨርሰናል። ሰው አሁንም ይሄን የምናሳያችሁ ለምንድን ነው ካላችሁ መጀመሪያ ግቢ ማኔጀሮች ግቢ ስንከራይ እዛው ነበር ስልጠና የምንሰጠው፣ እዛው ነበር የምናድረው፣ እዛው ነበር ፖድካስት የሚቀርጸው፣ እዛው ነበር ኤዲት የሚደረገው፣ እዛው ነበር ማስታወቂያ የሚሰራው፣ እዛው ሰራተኛ ይኖራል፣ እዛው ስልጠና ይሰጣል። ከዛ በጣም አሳደግንና ሬስቶራንቱ ሲያደርግ ከዛ ደግሞ ወደዚህ ይመጣል። አሁን ስለዚህ አንድ ነገር ስትከራይ የሆነ ሰው አንድ ቤት ነው ቤት ብቻ ነው አንድ ዩቲዩበር ነው። ይሄ ግን መኖሪያም ነው፣ ሬስቶራንትም ነው፣ መጽሐፍ ይነበበበታል፣ ፖድካስት ይቀረጽበታል። ሌላኛውን ደግሞ የኤዲቲንግ ፓርት አሳያቸዋለሁ። ኖ ያ ወደ 3ኛ ፎቅ እየወጣን ነው።
ክብራትና ክብራን ይሄ ደግሞ መንፈስ ነው። ይሄንኛው መንፈስ ነው። ዋው ይሄ ክፍል ባያምርም በእናት በጣም ያምራል። እዚህ ክፍል ላይ ነው እንግዲህ ሰዎችን ማከም የምፈልገው። በጣም የምኮራበትና ደስ የሚለኝ ሰው መጥቶ ቢጠቀም ብለን የምናስበው እዚህኛው ክፍል ላይ ነው። እኛ ጋይድ እናደርጋቸዋለን ሲፈልጉ በራሳቸው ካልፈለጉ ደግሞ እኛ በሆነ መንገድ የሆነ ነገር አድርገን እንዲስሉና እንዲታከሙ እናደርጋቸዋለን። እዚህ ጋር የምታያቸው ነገሮች ይሄ ብሬን ዌቭ ነው። ይሄን እዚህ ጋር ዝም ብለን የሳደን እንዳይመስል ማለት የሰው ልጅ 4 ብሬን ዌቮች አሉት። ኮንታክት አላችሁ? ኮንታክት አለን 0904 00 3388 ላይ አማራጭ ደግሞ 0987 2920 ላይ ደውለው ቡክ ማድረግ ይችላል። ወደ ምግቡ እንሂዳው ደግሞ እኔ ኤክሳይትድ ሆኛለሁ። ምግቡ ይሄ ደግሞ የኤዲቲንግ ሩም ነው። ኤዲተሮቻችን ጠዋት ተመርተው ከሰዓት መርካቶ ነው። በጣም በስፒድ ነው የምንሰራው። በነገራችን ላይ እኛ ማለት ሞር የኛ ፖድካስት አይዲያ ላይ ነው የሚያተኩረው። ሞር እዚህ ጋር ይቀረጻል፣ እዚህ ጋር ይደረጋል፣ እዚህ ፖስት ይደረጋል። ስንት ኤዲተር ነው ያለው? እዚህ 3 ናቸው። አንተ የምትልክልን ሰው ካለ ደግሞ አንድ ሰው ኢንተርን እናይና ልንቀጥር እንችላለን። ምታምንበትን ሰው ላክ። እሺ ምታምንበትን ሰው ላክልንና እነሱ እኛና ሳይጥራና ባይዘ ከተማሪ አንድ ሰው መርጣለሁ። አሁን እሷ ለምሳሌ አስተናጋጅ ነበረች ካፌ። ኦኬ አሁን ግን ነምበር 1 ኤዲተር። ኮርሱን እየወሰድሽ ነው? እንዴት ነው? በጣም አሪፍ ነው። ለሁሉም ሰው የሚገባ አይነት ኮርስ ግልጽ ነው በእውነት። ሬት አሪፍ የምትበይ ስንት ላይ መሰልኩ? ምዕራፍ 2 ክፍል 2 ላይ ነኝ። ስቲል የማውቃቸው ነገሮች ናቸው፣ ግን ሳየው ለህፃን ልጅ የሚገባ አይነት ክላስ ነው። ማርያም ገና 13 አለ እንግዲህ። አይ ጨርሳለሁ። በጣም ማርያምን ተመችቶኛል። 3 ልጆች ነን እየወሰድን ያለ ነው። በጣም ተመችቷቸዋል። በጣም አሪፍ ነው። ጌታ ትንሽ ፍላጎቱ ያለው ሰው የሚቲንግ ኮርስ ቢወስድ በጣም ፍላጎቱ ያድርበታል። ከዛ ደግሞ በጣም ቀላል ነው። እውነት ኤዲቲንግ እንደዚህ ቀላል ነው። እኔ መጀመሪያ ስማር በጣም ለኔ ጃንክ ነበር፣ ሀውቱ ነበር ማየው። ይሄኛው ግን ለኔ በጣም አሪፍ ነው። ቴንክ ዩ ሚኪ። በጣም ይሄኛውና ኤዲተራችን ኮንፊርም አድርጋለች። ክፈሉ፣ ተማሩ። 60 ሰዓት ነው። እኔም አሳይቶኛል። አደባክ ያለውን ነገር እንደ ሚዲያ ሰው በጣም ይገባኛል። ጎበዝ የሆናችሁን እንቀጥራለን። እሱም ብቻ አይደለም፣ ሌሎች ወዳጆቼ ጋርም እያወራው ነው እና አንተ ጋር የሚማሩ በጣም ቤስት የሆኑትን ካሉ በእኔ ኔትወርክ አስቀጥራቸዋል። the food is here አንተንም በላሃለው፣ አንተንም በላሃለው፣ አንተንም በላሃለው። this is so good። በጣም ያምራል። ለየት ያለ ምግብ ነው። በጣም ሲታይ ነው ምግብ። እሺ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በዚህ ሰዓት ጠብቀህ ስላደረስከን እናመሰግናለን። ይሄንኛ ሁለተኛ ቤትህን ደግሞ ሰዎች መጥተው ጤናማ ምግብ የሚበሉበት የሚለወጡበት አድርግልን። ላጡ ሰዎች በሙሉ አስብልን። ይበላ ከየቱ ጀምራለን? ዋው another one። ቢዝነስ ጀምራችሁ ፐርፌክት ለማድረግ እንዳታስቡ። እሺ ፐርፌክት ለማድረግ የሚሞክረው የእናንተ ኢጓችሁ ነው። በቃ ጀምሩት። አሁን እኛ ያለንን አሳይተናቸዋል። በጣም 6 ወር 7 ወር ቆይቶብናል። እንዲሁም በጣም አቆየ ነው። ስለዚህ ፐርፌክት ለማድረግ እንዳታስቡ። እሺ ፐርፌክሽን ዳይሬክሽን ነው፣ አቅጣጫ ነው እንጂ ዴስቲኔሽን አይደለም። ኤኒቲንግ አሁን እዚህ ብትመጡ የራሱ የሆነ ችግር ይኖረዋል። አሪፍ ነገር አለው፣ ግን እያስተካከልን ነው የምንሄደው። የዛሬ 1 ወር ብትመጡ ይሄ ቤት እንደዚህ አይደለም፣ ቀይረን ነው የምንጠብቃቸው። የዛሬ 6 ወር ብትመጡ እንቀይረዋለን። የዛሬ 1 ዓመት እንቀይረዋለን። ማና የዝባል እሸቱ ግቢ እንደዛ ነው ያደረግነው ማለት ነው። እቃ መፈለግ ነው። ጀምሩ። ሰው ደግሞ ኮሜንት ከማድረግ ወደ ኋላ አይልም። አንድ ቲኔጀሮች ልትሰሙ የሚገባው ነገር ምንድነው? በጭራሽ ሰው ምን ይለኛል ብላችሁ እንዳትጨነቁ። እናንተ ብትሰሩም ባትሰሩም ሰዎች የሆነ ነገር ይላሉ። ሰዎች የሆነ ነገር የሚሉት ግን በእናንተ ህይወት ችግር ስላለ ሳይሆን በራሳቸው ህይወት ችግር ስላለ። እኔ ስለእናንተ ምንም አይደለም፣ ምንም ብታደርጉ። በነገራችን ላይ ለምን ካልከኝ ሰራተኞች አሉኝ፣ ቢዝነስ አለኝ፣ ኮንቴንት አለኝ፣ ፖድካስት አለኝ። በምን ጊዜ ነው አንተ ጋር መጥቼ ያንተን የሆነ ነገር አይቼ ወደ ኋላ ምጎትት? እኔ ወደ ላይ እየሄድኩ ያለው ሰው ነኝ። ካንተ በታች ያለው ሰው ግን ወደ ታች ይጎትታል። ከሚኪ ጋር የሚገርም ቆይታ አድርገናል። እንዴት ነበረ? ኧረ በጣም ከጠበቅኩት በላይ ነው። አንደኛ ቀን ነው ለመሰለ እኔ እንደዚህ በጠዋት የመነሳት ልምድ ኖሮኛ አቅምና በጣም ብዙ ነገር ነው ያዩት። ቀኑ ረዘመብኝ። አሁን ገና እኮ ሰዓቱ 3 ሰዓት ከ20 ነው። እኛ ግን ወንቱ ጂም ቀረጻ አድርገናል፣ ምናምን ጨርሰናል። ገብቶሃል? የሁላ ነገር አድርጎ ገና 3 ሰዓት ነው። yes እና በጣም ያስደንቃል። ቀኑ ረዝሟል። yes